ከሐረሪ ብሔረሰብ ውጪ መምረጥና መመረጥ እንደማይቻል አሳያለሁ። አንብቤ አንቀጽ 50 አውጣ። አንቀጽ 50 የሐረሪ ብሔራዊ ክልል አውጣው። እያየኸው ነው አንተም እያየኸው። ኧረ አንብቤ ችግር የለውም። አይደለም አንተም እያየኸው እዛ አውጣና አንብብ። አውጣና ክፈተው። አንቀጽ 50 ንዑስ ቁጥር 2 ላይ ክፈተው። እዛው ፊት ለፊት ነው ያለው። ክፈተው። አንቀጽ 50 ንዑስ ቁጥር 2 የሐረሪ የተነጋገርነው የሐረሪ ጉባኤ ውስጥ ማንም ሰው መምረጥና መመረጥ እንደማይችል ነው። ጉባኤ ደግሞ ገባሽ እንዴ? የሐረሪ ጉባኤ ነው። የሐረሪ ጉባኤ ነው ያወራነው እኮ የሐረሪ ጉባኤ ነው ያወራነው። ምን ነው? እሺ ይሁንልሽ። ሐረሪ ጉባኤ ውስጥ ሐረሪዎች ነው ያሉት አይደል? የሐረሪና የሐረሪ ጉባኤ ዋናው 63% አማራ ምንም አይነት የትም ቦታ ውክልና የለው አለው። ምክንያት ነው አንተ ነው ማሳየት ያለብህ። አሁን እንስማማ። ቀደም ሐረር ውስጥ ሂድ አታደናቁር። ወደዛ ሂድ የደንቆሮ ፖለቲካ ናቁ። አያችሁት አይደል? ሲያስቀይስ ይኸውላችሁ ሐረር ከተማ ውስጥ አንድ አማራ 63% አማራ እየኖረ አንድ ተወካይ የለውም። ይሄ እዚህ ራሱን ሐረሪ ነኝ ሐረሪ ነው በኦሮሞ ጭምብል ተደብቆ ግን ሐረር ከተማ ውስጥ አማራ ስልጣን አለው እያለ ነው። ስልጣን እንደሌለው አንቀጽ 50 ላይ አማራ ሙሉ 63% ውክልና እንደሌለው እዚህ ጋር ከዚህ በፊትም ቪዲዮ ሰርቻለሁ ታውቁታላችሁ። አሁን ሊያስቀይስ የሚፈልገው አማራ ሚል ሊትላር ወርድ አማራ ሚል ህገ መንግስቱ ላይ እንዲኖረው ይፈልጋል። ይሄው አንቀጽ 50 ለእናንተ ነው የማነበው ለሱ ሳይሆን የሐረሪ ብሔራዊ ጉባኤ አባላት በክልሉ ውስጥና ከክልሉ ውጪ በሌላ የኢትዮጵያ ክልሎችና ከተሞች ከሚኖሩ የሐረሪ ብሔረሰብ አባላት ይመረጣል ይላል። አማራ ሐረር ከተማ ተወልዶ አድጎ መመረጥና መመረጥ ሳይችል አዲስ አበባ የተወለደ ሐረሪ የሚባል መምረጥና መመረጥ ይችላል ነው። ታስታውስ እንደሆነ ብርቱካን ሚደቅሳ ወደ ስልጣን የመጣች ጊዜ ምርጫ ቦርድ ላይ የመጀመሪያው ስራዋ ይሄን ህግ መሰረዝ ነበር። ይሄን ህግ ስትሰርዝባቸው እስከ ፌደራል ሰበር ሰሚ ችሎት ግልባጩ የውሳኔው ግልባጭ እኔ ጋር አለ ላነብላችሁ ይችላል። እስከ ፌደራል ሰበር ሰሚ ድረስ ተካሰው ከዛ በኋላ በአብይ አህመድ ጣልቃ ገብነት ይሄው ከክልላቸው ውጪ ሐረር ከተማን ለአንድ ቀን ረግጠዋት ማያውቁ ሐረሪ የሚባል ብሔረሰብ ስም ስላላቸው ብቻ አዲስ አበባ ከኢትዮጵያ ሌላው በኢትዮጵያ ክልል የሚኖሩ የቀበሌ መታወቂያ አይደለ ሐረርን ወደ ሐረር ዞረው ማያውቁ ሐረሪ ነን የሚሉ መምረጥና መመረጥ ሲችሉ ያሁኑን እስቲ አንብቢው ያሁኑ መምረጥና መመረጥ አይችልም። 63% አማራ አንብቢው ያሁኑን ህገ መንግስት አንብቢው መምረጥ አይችልም የሚለውን ትነግርኛለህ። ይሄው የሐረሪ ብሔራዊ ጉባኤ አባላት በክልል ውስጥና ከክልል ውጪ በሌላ የኢትዮጵያ ክልሎችና ከተሞች ከሚኖሩ የሐረሪ ብሔረሰብ አባላት ይመረጣል። የሐረሪ ብሔረሰብ አባላት ይመረጣል። ከሌላ ከአማራ አላለም፣ ከኦሮሞ አላለም፣ ከሐረሪ ብሔረሰብ አባላት ይመረጣል። ሐረሪ ማለት በቁጥር 15% ሲሆን አማራው ግን ሐረር ላይ 63% ነው። 63% አንቀጽ ስንት ነው ያነበብሽው? አሁን ያሁኑ ስንት ነው ያነበብሽው? ፐርሰንቱ 63% አማራ ላይ ያነበብሽው አሁን ስንት ነው? አንቀጽ ስንት ላይ? አንቀጽ 50 ንዑስ ቁጥር 2 ነው ያነበብኩት። አንቀጽ 50 ንዑስ ቁጥር 2 አዎ የሐረሪ ብሔራዊ ጉባኤ አባላት ኦኬ። ይሄ ስለማን ነው የሚያወራው? ስለ ሐረሪ ጉባኤ ነው የሚያወራው። የሐረሪ ጉባኤ አዎ የሐረሪ ጉባኤ ኦኬ። የሐረሪ ጉባኤ ውስጥ ሌላ ብሔር ምን ያደርጋል? እንዴት ምን ማለት ነው? ነዋሪ አይደለ ሐረር ውስጥ ሌላው ብሔር አይኖርም እንዴ? ኖ የክልሎች የህዝብ ተወካዮች ምክር ቤት አለ። ሆልድ ኦን ሰከንድ የስ ሆልድ ኦን ኦኬ አለ። የህዝብ ተወካዮች ውስጥ ይሳተፋሉ። ይሄ የሐረሪ ጉባኤ ነው። ጉባኤውን ብቻ በተመለከተ ነው። ይኸውልህ አዳምጠኝ። አሁን ተመርጠዋል አይደል? አሁን አዳምጠኝ። እናንተ ልታወናብደኝ አትሞክር። አሁን ላይ ምርጫ አልፏል አይደል? እኔ ጋር 60 የነበሩት 36ቱም ተመራጮች ሙስሊሞችና አብዛኛው አደሬ ከዛ የተወሰኑ ኦሮሞ ነው ያሉት። ፎቶአቸውን አመጣለሁ፣ ስማቸው አለ። 51 ላንብብልሽ። እሺ 51 ላንብብልሽ። 51 ላንብብልሽ። ሌሎች ብሔሮች እንደሚወዳደሩ እንደሚመረጡ ላንብብልሽ አይደለ? ኖ ሌላ 51 እሺ አንቺ አንብቢ 51
እዚህ ጋር ነው የምናወራው። እዚህ ጋር እንጨርሳለን። 51ን አንብቢው። እዚህ ጋር ነው የምንጨርሰው። ቅድም ምን ብለሃል? 51ን ማንበብ ትችያለሽ። አዳም የአማራ ተወካይ አለ ብለሃል። አንድ የአማራ ተወካይ ከሁለቱ ምክር ቤት አምጣ። መወዳደር እንደሚችል አንብብልሽ። አዳም ከሐረሪ ጉባኤ ማምጣ። ህገ መንግስቱን አለ እያወራን ያለ ነው። ቆይ ምን አልክ አንተ? እዛኛው ምክር ቤት ውስጥ አማራ ይገባል አልክ። አዳም መግባት ይችላል ነው ያልኩት። መግባት ይችላል፣ ህገ መንግስቱ ይፈቅድለታል። አዳም አሁን 36ቱም ተወዳዳሪዎች ሙስሊሞችና ሐረሪ 18 ኦሮሞ ብቻ በድምሩ 36 ወንበር ያለው ምክር ቤት ላይ ለሁለት ነው የተቀመጡት። ዋናው ወሳኛ ስልጣን አዳም ስለ ህገ መንግስት አይደል የምንወያየው? ቆይ ህገ መንግስቱን አንብበሻል? ያማል እንዴ? አንቺ ነሽ እንጂ የሚያምሽ ህገ መንግስት አነቢና መንግስተሽ ደግሞ ህገ መንግስት እንዲነበብ አትፈልጊም። እኔም በማደናገር ህገ መንግስቱ እንዲነበብ ለምን አልፈለግሽም? እኔን በማደናገር ፖለቲካ 51ን እሺ ተንተኝልኝ። የህግ ባለሙያ ነኝ ብለሻል። 51ን አንብቢና ተንተኝልኝ። አሁን ይኸውልህ አሁን አዳም 51ን ለምን ፈራሽ? ያመዋል እንዴ? አሁን እኔና ሎየር ነኝ አልሽ፣ ጠበቃ ነኝ አልሽ። ሐረሪ ጉባኤ ሌላው ሰው እንዲያውቀው ለምን አልፈለግም? ጠበቃ ነሽ። ሐረሪ ጉባኤ የተለየ ነው። ሐረሪ ጉባኤ ውስጥ ማንም ብሔር አይገባም። ሐረሪ ብቻ ነው የሚገባው። ለምን ይለያል? ለምን? ምክንያቱም የሐረሪ ጉባኤ ነው። ቆይ እሺ፣ ስልጣንና ተግባር ተወካዮች ግን የሐረር ህዝብ ተወካዮች ግን መግባት ይችላል። አሁን አዳምጥ። ቆይ የህዝብ ተወካዮች ውስጥ ይገባል። ውክልና ማግኘት ይችላል። አሁን ይኸውልህ አዳምጥ። ማዳመጥ ችግር አለብሽ። አዳምጥ ያለሽ ሰው ሲያዳምጥ ግን ታቋርጫለሽ። እናውራ በተራ መቼ አስወራሽኝና? የሐረሪ ጉባኤ መቼ አስወራሽኝ? የሐረሪ ጉባኤን መጀመሪያ አጥርተን ሰጥተሽኛል። አጥርተን ነው የሐረሪ ብቻሽን ስታወሪ ነበረ። ብቻ አዳመጥኩሽ። አጥርተን ነው ማለፍ ማሳለፍ ያለብን። አነበብሽ አይደል? አነበብሽ። ስንት ደቂቃ ልስጥሽ? አሁን 5 ደቂቃ ስጠኝ። 5 ደቂቃ ውሰጂ። አሁን እዚህ ጋር ያላችሁት ልብ አድርጉልኝ፣ ማስታወሻ ያዙ። የሐረሪ ጉባኤ ማለት አንድ ብሔረሰብ 14 ሆኖ የሚገቡበት ነው። ያ የሐረሪ ጉባኤ ሌላው የሐረር ብሔረሰብ መምረጥና መመረጥ አይችልም። በተለይ 63% አማራ መምረጥና መመረጥ አይችልም። ሐረር ላይ አማራ ሊትራሊ ወኪንግ ዴድ ነው። ከሞቱት በላይ ከቆሙት በታች ተደርጎ ነው ያለው አማራ። አሁን የሐረሪ ጉባኤ ችግር ያለበት ጉባኤ ስለሆነ እንዳይነገር የሚፈልገው ለዛ ነው። የሐረሪ ጉባኤ ስልጣንና ተግባር ይኸውልህ የተለየ ነው። ሐረሪዎች ብቻ ስለራሳቸው የሚመክሩበት ነው ይላሉ። ኖ አይደለም። ሐረር ከተማ የንገንጠል ጥያቄን እንኳን ቢቀር ይህን የንገንጠል ጥያቄ የሚያጸድቀው ይሄው ሐረሪ ጉባኤ ነው። አስቡት። በከተማ ውስጥ ያሉ ከሁለት ምክር ቤቶች ትልቁን ስልጣን የያዘው የሐረሪ ጉባኤ ነው። 15% ህዝብ ገብቷቸዋል። 15% ህዝብ 63% አማራን ከከተማው ረግጦ ከገጠሩ ደግሞ 86% ኦሮሞን ረግጦ የያዘው 15% በቁጥር 3000 የማይሞላ የሐረሪ ብሔረሰብ ነው። ይሄ የሐረሪ ጉባኤ ማለት እሱ እንዳይነገር አንቀጽ 51 ብሎ የሚወተውተው ሐረሪ ጉባኤ ስልጣንና ተግባሩ በመላው የሐረር ህዝብ ህልውና ላይ መወሰን ነው። ገብቷቸዋል። እንገንጠል ቢባል እሺ የገጠሩም 86% ኦሮሞ አብሮ ትሄዳል። እንገንጠል ቢባል ለምን የሚወስኑለት ከነዚህ ከ13ቱ አንድ ብሔረሰብ አንድ ሃይማኖት ከሆኑ ሰዎች ውስጥ ከ13ቱ ከ14ቱ 9ኙ እንገንጠል ካሉ ኦሮሞ ሳይጠየቅ አማራው ሳይጠየቅ መገንጠል ይቻላል። ገብታችኋል? ይሄ የሐረሪ ጉባኤ የሚባለው ልደቱ አያሌው የኢትዮጵያ ፌዴራሊዝም ፌል ለማድረጉ ቅድሚያ ማሳያ ብሎ የምርጫ ክርክር ላይ የሚያነሳው አንቀጽ ነው። ይሄ አንቀጽ 50 ገብታችኋል? ሐረር ከተማ ውስጥ 63% አማራ በከተማው 86% በገጠሩ ኦሮሞ እየኖሯል። በሐረር ከተማ ምንም መወሰን ምንም ማለት አይችሉም። ገብቷቸዋል። አንድ ተወካይ አማራው በተለይ አሁን ይኸውላችሁ ክርስቲያኑ 63% ቢሆንም ሐረር ላይ ተወክለው ያለው 36ቱም የሁለቱ ምክር ቤት ተወካዮች ሙስሊሞች፣ ሁለት ብሔረሰቦች ብቻ አማራው ገብቷቸዋል አይደል? ሐረሪ ጉባኤ ውስጥ መምረጥና መመረጥ አይችልም። አንድ ውክልና የለውም። ሐረርን ፍሮም ዘ ስክራች የገነባው የቆረቆረው ባለቤቱ ገብተዋል። ጀጎላቸውን ይዘዋል እነሱ። ከጀጎል ውጪ ያለው ግን
ተቆርቁሮ የተሰራው በመላጣው አሳያቸዋል። ገና ምድረ በዳ ከነበረበት አንስቶ እስከ አሁን እስካለበት ድረስ በአጼ ሚኒሊክ ከአጼ አምደ ጽዮን ዘመን እስከ አጼ ሚኒሊክ ባለው በደርግ ሰራዊትም ጨምሮ በነበረው የተቆርቆረ የተሰራ ነው። እንጨት ፈልጦ የሰራውን ቤት አማራ ከጀጎል ወጥቶ የኛ ነው የሚሉት የሐረሪ ጉባኤ አባላቶች ናቸው። የሐረሪ ጉባኤ ኦሮሞውን እንደፈለገ እንዲያደርጉ ስልጣንና ተግባራቸውን አመጣላቸዋለሁ። ትልቁን እንድትይዙልኝ የምፈልገው ትልቁን ስልጣን የሚይዘው ከተማ ውስጥ ያለውን ኤቭሪቲንግ የሚወስነው ራሱ ሐረሪ የሚባለው ብሔረሰብ ብቻ ነው። ለማደናገር አማራ ሰምታችሁታል። ስንት አይነት ነገር ሲያስቀይስ አማራ ሐረር ላይ ምክር ቤት ውስጥ አለ መምረጥና መመረጥ ይችላል እያለ ነበር ሲከራከር የነበረው። አሁን ተገልብጦ ደግሞ ምን እንደሚሉት ትሰማላችሁ። ያንን እንዳልሆነ ሳሳየው ወደ አንቀጽ 51 እያለ ነው። ቀጥል፣ አሁን ትችላለህ። 5 ደቂቃ ሰጥቻለሁ፣ አልናገርም። ቀጥል። ኦኬ፣ እንደውም 50 ስለሄድሽ ከ50 49 ስለሚቀድም 49 ምን እንደሚል ደግሞ እናውራ። የሐረሪ ህዝብ ክልል ምክር ቤት ይላል። የሐረር ህዝብ ክልል ምክር ቤት 36 አባላት ያሉት በሁለት ጉባኤዎች የተዋቀረ የክልል ምክር ቤት ነው ይላል። አንደኛው የህዝብ ተወካዮች ጉባኤ ሲሆን ሌላው ደግሞ የሐረሪ ብሔራዊ ጉባኤ ነው። ከዚህ መቀመጫ ከ36ቱ 14ቱ ለሐረሪ ጉባኤ ሲሰጥ ሌላው 22ቱ ግን ለህዝብ ተወካዮች ይሰጣል። ስለዚህ 22ቱን ማን ነው የሚሞላው ካልን ወደ 22ቱ ጨምሮ ሲደመር 14 ያላቸው ስልጣን ምንድን ነው? እውነትስ እነዚህ 14 የሐረሪ ጉባኤዎች ማሸነፍ ይችላሉ ወይ ከተባለ ስልጣናቸውን የሐረር 51 ላይ የሐረር ህዝብ ክልል ምክር ቤት የህዝብ ተወካዮች ጉባኤና የሐረሪ ብሔራዊ ጉባኤ በጋራ የሚሰበሰቡበት ምክር ቤት ነው ይላል። እነማ? የህዝብ ተወካዮችና የሐረሪ ጉባኤ ማለት ነው። ስልጣናቸው ምንድን ነው ከተባለ አንድ የክልሉን ህገ መንግስትና ሌሎች ህጎች ያወጣል ይላል። ስለዚህ የሐረሪ ጉባኤ 14 ወንበር ያለው እንገንጠል ቢል በ22 ድምፅ ስለሚወድቅ ውሸት ነው ማለት ነው። ስለዚህ መገንጠል አይችሉም፣ ምክንያቱም ህግ የሚያወጡት እነሱ ስለሆነ። በዚህ ህገ መንግስት አንቀጽ 79 በተደነገገው መሰረት የክልሉ ህገ መንግስት ይሻሻላል ይላል። ሌላው ለክልሉ ፕሬዝዳንት በሐረሪ ብሔራዊ ጉባኤ በተቃዋሚነት የሚቀርበው እጩ በ2/3 ድምፅ መርጦ ሹሞ ይመርጣል ይላል እና ይሄ ነገር አሁን ስታዩት እሷ እንዳለችው የሐረሪ ጉባኤዎች ሁሉን ነገር የምክር ቤቱን የሚመሩና ያለነሱ ማንም ሰው የማይንቀሳቀስ መስሎ ልትስል ትሞክራለች። ነገር ግን ከ36ቱ 14 ወንበር ለሐረሪ ጉባኤ ነው የተሰጠው፣ 22ቱ ለህዝብ ተወካዮች ነው። ከዚህ ውስጥ የፈለገ ሰው እኔ መመረጥ እችላለሁ ብሎ ከተወዳደረ እና ህዝቡን የማሳመን ችሎታ ካለው መወዳደር ይችላል። ህገ መንግስቱም ይፈቅድለታል። ባይዘዌ የኢትዮጵያ ህገ መንግስት ከክልሎች ህገ መንግስት የበላይነት ስላለው ህገ መንግስቱን ዋናውን የኢትዮጵያን ፌዴራል ህገ መንግስት የሚጻረር ነገሮች ሁሉ ሲወጡ እነዛ ነገሮች ህጋዊነት አይኖራቸውም። ስለዚህ አማራም ሆነ ኦሮሞም ሆነ የትኛውንም ቤኒሻንጉል የፈለገ ብሔር ብሔረሰብ ይሁን እኔ ተወዳድሬ አሸንፌ ህዝቡን የሐረርን ህዝብ እና ሐረር ክልል ውስጥ ያለውን በሙሉ አሳምኜ ህገ መንግስቱን በስነ ስርዓት ተግባራዊ አደርጋለሁ፣ ለህዝቡም እጠቅማለሁ የሚል ሰው ካለ መወዳደር ይችላል። ይሄ መወዳደር አትችልም፣ ህገ መንግስቱ አይፈቅድለትም የሚለው ነገር በፍጹም ምንም የሚገናኝ አይደለም። ሆን ተብሎ ይሄ ማኒፑሌት ለማድረግ እቺ 14 ወንበሯን ወስዶ ለሐረሪ የተሰጠውን 14 ወንበር ከሌሎች ጋር ሚክስ አፕ ለማድረግ ነው። ለምንድን ነው 14 ለነሱ የተሰጠው ከተባለ ባይዘዌ ክልላቸው ሐረሪ ክልል ተብሎ እስከተዋቀረ ድረስ የክልሉ መዋቅር ካልጠላን በስተቀር ክልሎች ይፍረሱ የሚል አጀንዳ ከሌለን በስተቀር በክልሎች መዋቅር የምናምን ከሆነ ወደድንም ጠላንም ሐረር የሐረሪ ክልል ነው።
ስለዚህ በውስጡ ሌሎችም ሰዎች መኖር ይችላሉ። አማራ ክልል ይባላል፣ የአማራ ነው። ኦሮሞ ክልል ይባላል፣ የኦሮሞ ነው። ትግራይ ክልል ይባላል፣ የትግራይ ነው። ስለዚህ ይሄንን ኦፖርቹኒቲ አማራ ክልል ሀረሪ ሄዶ መወዳደር ይችላል ነዋሪነቱንና የዛን የክልሉን ህገ መንግስት መስፈርቶች ካሟላ ድረስ ማለት ነው። ስለዚህ እንደዚህ ማኒፕሌት ለማድረግ የሀረሪ ጉባኤ ላይ ብቻ ፎከስ ማድረጉ 14 ወንበሩ ላይ ፎከስ ከማድረግ ለምን 22ቱ ላይ ፎከስ አናረግም? በጣም 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 የእውነቴን ነው። ብዙ ሰው ግር የሚሰኝበትን ማብራሪያ የሰጠው ከአንቀጽ 49 ጀምር እስቲ ወዳጄ። አንቀጽ 49 አሁን ስለምንድን ነው የሚያወራው? አንቀጽ 49ን አውርተከዋል። አሁን አንቀጽ 49 አሁን ይኸውላችሁ አንቀጽ 49 ምን ይላል መሰላችሁ? ስለምንድን ነው የሚያወራው? አሁን 22 ወንበር ብሎ ያለው አጭበርብሮ ነው ያለፈው። እንዳታቁት አጭበርብሮ አለፈ 22 ወንበር ያለውን። አንቀጽ 49 ላይ ምንድን ነው የሚለው መሰላችሁ? የሀረሪ ህዝብ ክልል ምክር ቤት በሁለት ጉባኤዎች ይከፈላል ይላል። አንደኛው ጉባኤ የህዝብ ተወካዮች ምክር ቤት ይባላል፣ 18 ወንበር አለው። አንድ በሉ። ሁለተኛው ጉባኤ የሀረሪ ብሔራዊ ጉባኤ ናቸው፣ 14 ወንበር አለው። ሁለት አትሉ። ሶስተኛዋ 4 ይኸው 22 18 የሚካፈሉበት ነው። አሁን ይሄ ሁለተኛው ህገ መንግስት ነው። መጀመሪያ የነበረው ህገ መንግስት 4ቷ ከጀጎል ውጪ ናት። ይኸውላችሁ 4 አሁን 19 ቀበሌ ያለ በድምሩ 36 ቀበሌ ያለ ወንበሩ 36 ሆኖ ግን በሁለት ጉባኤ ነው የሚከፈለው። ከጀጎል ውጪ ከጀጎል ውስጥ ሀረሪ ለሚባሉት 4 ወንበር ለብቻዋ የተከለለቻለች። አሁን እሱ ሳይናገራት ዘሏት ያለፈ የሚለውንም ህገ መንግስቱ ላይ ያነበብሽልን። አሁን የኔ ተራ አይደለ? የኔ ተራ ነው። ለኦሮሞ ነው የተሰጠው ብለሻል። ለኔ ተራ ነው እኮ እናየዋለን። እጮቹ እነማን ነበሩ? ማን ስንት ወንበር ላይ ተወዳደረ? ማን ነው እሱ ላይ ይኸውልህ የምናወራው እኮ ህጉ አይደለ መሬት ላይ የሚወርደው? ህጉ ነው እኮ አይደል መሬት ላይ የሚወርደው። ከህጉ ውጪ ነው እንደሚሰራው ሀረሪ ክልል ላይ ህገ መንግስቱ ካላለ ሌሎች የሚሰራውን ነገሮች ቴክኒካሊቲ ለማለት ነው። በደንብ አድርገህ ሳትዘላት አንብባት። እሺ ግን ኦሮሞ የሚልም አትጨምሪ፣ አንቺ ቃላት አትጨምሪ። ችግር የለውም። አሁን በእኔ ጊዜ ገብታ አትከራከረኛ። የአንተን ጊዜ ዝም ብዬ ካለፈክ የለ ሰምቼያለሁ። በእኔ ጊዜ ደግሞ ገብታ አትከራከረኝ። እኔ የጨመርኩት ቃል አለ ህገ መንግስቱ ላይ ምን ለማወናበር ነው እንዴ? ነው ስታነቢ ህገ መንግስቱ ላይ የሌለ ቃል አትጨምሪ። እሱን ምን አገባ? በእኔ ጊዜ የፈለኩትን ላውራ። ከዛ በኋላ በቃ እንደዛ ከሆነ ቻው። ቃላት እየጨመር ነው ህገ መንግስት ላይ ቃላት ለምን ትጨምሪያለሽ? ወደ ዋናው ነገር ልገባ። ኦኬ ዳይሬክትሊ አንብቢው፣ ህገ መንግስቱን ዳይሬክትሊ አንብቢው። ማብራሪያ ሰጣለሁ። ህገ መንግስቱ ላይ እኔ መጀመሪያ ማብራራት፣ ነገር ግን ካነበብሽ በኋላ አብራሪ። ዋናው ነገሩ ሊገባበት ሲል ለምን ልታለምን 18 አሁን ለኦሮሞ ይሰጣል አልሽ። ህገ መንግስቱ ላይ የለም እንደዛ ሚል እንዴ? ምን አገባ? ይሄን መከራከር ካለበት እኮ ስጨርስ ነው ትክክለኛ ካልሆነ ስጨርስ ነው የምትከራከረው። ግን እንስማማ። ይኸውልህ አወናብደ ያለፍካቸውን እኮ ልመጣባቸው ነው። ትክክል ነሽ እኮ። እኔ እኮ ይኸውልሽ አታብራሪ አይደለም እልሽ፣ አብራሪ ገብቶኛል። ግን እንስማማ። ስታነቢው ቃል አትጨምሪ። በተራይ አሶራኝ ጠበቃ አይደለሽ? በቃ አንተ የፈለከውን ስታወራ የሌለ ነገር ስታወራ እኮ ዝም ብዬ አልፌያለሁ። አሁን ስለ ሀረሪ ጉባኤ ታነብ፣ ግን የጨመርኩት ቃል የለም። እሱን ጨምረሃል በደንብ። እሱን ታነብ። አሁን እንዴ አሁን ለእኔ ለምን ዛሬና ሰጠኝም? አያችሁ አይደለ? ይኸውላችሁ ኤክስፕሌን ስታረጊ እንስማማ። በፈለኩት መንገድ ስጨርስ መስማማት እንችላለን። ስጨርስ ያው አዳምጠኝ። እኔ በፈለከው መንገድ አወራ ካለ በፈለከው እንደውም ጭራሽ 22 ህግ ውድቅ ይሆንበታል ምናምን ብለህ የማይገናኝ ነገር 22 ወንበር ስለሚሆን የማይገናኝ ነገር ስታወራ ዝም ብዬ አልፌያለሁ። ህገ መንግስቱ ላይ የሌለ ነገር ስታወራ ዝም ብዬ አልፌያለሁ። ስለዚህ አንተም አሁን ዝም በልና እኔ አሁን ይኸውልህ ስታወራ ማስታወሻ ይዤ የሳትካቸውን ነገር መልሼ ልነግር ነው። ስለዚህ ዝም በለኝ። አሁን ራሴ እሺ እንስማማ። አንድ ነገር እኔ የምልሽ ምን መሰለሽ፣ ስታስረጂ መብትሽ ነው እንደፈለግሽ። ምክንያቱም በገባሽ መልኩ ነው የምታስረጂ። ህገ መንግስቱን ማውራውን ነገር ህገ መንግስቱን አነባለሁ፣ አንቀጹም ችግር የለውም። እሱን እኮ ነው የምልሽ። ስታነቢው ቃል በቃል ስታነቢ ቃል አትጨምሪ ነው የምልሽ። በቃ እሱ ላይ እንስማማ። አልጨመርኩም
አላልኩም እኔ እንዴ ምን 18 ለኦሮሞ ነው የተሰጠው አልሽ። ህገ መንግስቱ ላይ 18 ለኦሮሞ ተሰጠ የሚል የለም። አዳምጥ። ሐረሪ ክልልን ማለት ነው ህገ መንግስቱ ላይ አሁን ገልጬ ያሳያለሁ። ሐረሪ ክልል ማን ነው የሚያስተዳድሯት? በጋራ 50-50 ተካፍለው ማን ነው የሚያስተዳድሯት? ንገረኝ እስቲ። ህገ መንግስቱ ላይ ያለውን ነው የምነግርህ። እኮ እዚህ ላይ እኮ ያስቀምጣል እኮ የህዝብ ተወካዮችና የሐረሪ ጉባኤ ይላል። እሱን ሌላ ተው። የሚያወራው ግን ሐረር ከተማ ላይ 50% ኦሮሞ 50% ሐረሪ ነው ያስተዳድሩ። የታለ ኦሮሞ የሚል አለ? እሺ ዝም በል፣ እኔ ላመጣ ነው። ዝም በል ዝም በል በቃ ኦሮሞ የሚል አምጪልኝ። ዝም በል መሀል ገብተህ ኢንተራፕት እንዳታረገኝ። አላረግሽም። ቃል ሲጨመር ብቻ ነው ማለት ነው። ይሄን አይደለም። ይኸውልህ 87 የመጣው ህገ መንግስት አለ። ይሄኛው ሁለተኛ በ10 አመቱ ባለው ነው የምንሄደው። በድሮ በሬ ያረሳለ እንዴ? አንቺ በድሮ ነው የምታምኚው? ምን እንደማወራ በምን አወቅ? አሁን ምን እንደማወራ ምን ላወራ እንደሆነ ይሄኛው አዲስ ነው። የድሮውን ላምጣላ አልሽ እኮ። የድሮ ምን ያደርግልኛል? እኔ በድሮውን ላምጣ አላልኩም። የድሮውም ላይም አሁንም ላይ አልተቀየረም አንቀጹ እያልኩ ነው። ስለ ድሮ አልፈልግም እኔ ስለ አሁን ብቻ ነው ማውራ የምፈልገው። ወይኔ እንደዚህ ከሆነ እንትን የምትለው ይኸውልህ፣ እውነቱ አሁን አንተ አማራ ስልጣን አለው የምትለኝ ከሆነ ሁሉም ነገር ዝም ልበልና የአማራውን ስልጣን አሳየኝ። ለአንተ ልስጥ ሰዓቱን፣ የኔን ሰዓት ለአንተ ልስጥና አማራ ስልጣን አለው አላልኩም። መወዳደር ቢፈልግ ይችላል። እሱን አሳየኝ። አሁን አይሆንልህ። አሁን አነበብኩልሽ። አሁን ቆይ እኔ ችግር የለውም። አሁን የኔን ጊዜ ስጠኝ። አሁን ዝም በል የኔን ጊዜ ስጠኝ። አሁን መጀመሪያ እንደውም የምነሳው ሐረር ከተማ ለመገንጠል ሲፈለግ የሐረሪ ብሔራዊ ሊግ ብቻውን መወሰን አይችልም አላለም። አንቀጽ ከየቱ ጋር ትልቁን ከሳተው ነው የምንመለሰው። 14 አይደለ 9 ሆነው ነው ሐረር ትገንጠል ከተባለ አንድ ሃይማኖት፣ አንድ ብሔር ሐረርን የመገንጠል የሚወስኑት ይኸውላችሁ አንቀጽ 59 ላይ እንሄዳለን። የሐረሪ ጉባኤ ስልጣንና ተግባር ለአንተ ነው እየነገርኩት፣ ሳነብ እንድትከተለኝ ይፈልጋል። የሐረሪ አንቀጽ 59 የሐረሪ ብሔራዊ ጉባኤ ስልጣንና ተግባር ከሚለው እንሂድ። አሁን ምን ይላል? አንቀጽ 7 አገኘው። አንቀጽ 59 ንዑስ አንቀጽ 7 ላይ የራስን ዕድል በራስ የመወሰን እስከ መገንጠል መብት በዚህ ህገ መንግስት አንቀጽ 39 መሰረት ተግባራዊ ያደርጋል። ማን? የሐረሪ ጉባኤ። አንተ ግን ቅድም ዋሸካይክ። አሁን እዚህ ጋር አንቀጽ 7ን ከታች አንብብልኝ እስቲ። አንተ ራስህ ምን ይላል? አንብበው። 59 7ን አንብብልኝ። 59 7ን አንብብልሽ። እሺ። የራስን ዕድል በራስ የመወሰን መብት በዚህ ህገ መንግስት አንቀጽ 39 መሰረት ተግባራዊ ያደርጋል ይላል። ማን? ሐረሪ ጉባኤ። የሐረሪ ጉባኤ ስልጣንና ተግባር ማለት ነው። አሁን ቆይ ተረጋጋ። የራሴ ጊዜ ነው እንዴ? በራሴ ጊዜ አታውራ። አሁን ወሬ ነው የምንሄደው። ወደ አንቀጽ 39 ነው የምንሄደው። እንመለሳለን። እቺን አየን አይደል? የሐረሪ ጉባኤ አይገነጥልም አይወስንም ብለህ ነበር። አሁን አንቀጽ 38 ላይ እንሄድና የሐረሪ ማን እንደሚወስን ቅድም ውድቅ ነው የሚሆኑበት በ22 ወንበር ውድቅ ይሆንበታል ብለሃል። እዛ 22 ወንበር ስላለ ይሄ 14 ስለሆነ ብለሃል። እንዳትረሳት እሷን። አሁን አንቀጽ 38 ላይ እንሄድና አንቀጽ 39 ላይ እንሄድና ይሄውላችሁ። አሁን ተከተለኝ። አንቀጽ 38 የመምረጥና የመመረጥ መብት ይላል። እዛ ጋር ትሄድና የራስን ዕድል ንዑስ ቁጥር 5 ላይ የራሱን ዕድል በራሱ የሚወሰን እስከ መገንጠል ያለው መብት በስራ ላይ የሚውለው አንደኛ የመገንጠሉ ጥያቄ በሐረሪ ብሔራዊ ጉባኤ 2/3 ድምፅ ተቀባይነቱ ማግኘት ሲረጋገጥ ነው። ቢንጎ! ያው አንብበው። በማን አንቀጽ 5 ይኸውልህ። ምን አለ? 38 ላይ ሂድና 38 ንዑስ ቁጥር 5 ላይ የራስን ዕድል በራስ የመወሰን እስከ መገንጠል ያለው መብት በስራ ላይ የሚውለው የመገንጠሉ ጥያቄ በሐረሪ ብሔራዊ ጉባኤ በ2/3 ድምፅ ተቀባይነቱ ማግኘቱ ሲረጋገጥ የ14 2/3 ማለት 9 ነው። 9 ሰዎች እንገንጠል ካሉ 9 አደሬ እንገንጠል ካለ ይወሰናል። ይኸው አንብበው። ሁለተኛ የጉባኤው የመገንጠል ውሳኔ በደረሰው 3 ዓመት ጊዜ ውስጥ እያለ ፕሮሲጀሩ ነው። አንተ ምን አልክ? ዋሸ። ቅድም 22 ወንበር እዛ
ሚዩት ሆናል። አንብቢልና ሙሉውን መስፈርቶቹ እሱ አይደል አይወስኑም ስላልክ መወሰናቸውን ላሳይ ብቻ ነው የምፈልገው። ሌላ መስፈርት የለውም። በኋላ ማንበብ ትችላለህ መስፈርቱ። አንተ ግን አይወስንም ነው ያልከኝ አይደል? አይወስንም። አያችሁ አይደል? አሁን ቅድም ምንድን ነው ያለው? 22 ያኛው ምክር ቤት 22 ስለሆነ ሀረሪ ቢወስን እንኳን ድምፁን ይሽርበታል ይላል። እዚህ ጋር ግን የሚለው የ14 ወንበር 2/3 ማለት 9 ሰው ነው። 9 ሰው ከወሰነ አመርዋን አንብቢልን። አመርዋን አንብቢው። ይገነጠላል። አመርዋን አንብቢው። ይገነጠላል። አመርዋን አንብቢው። እሱ አያገባኝ። እሱ ሌላ ታሪክ ነው። እሱ አሁን ስለመወሰን መብት አይደለም። ይኸውላችሁ አሁን አንብቢው። የኔ ተራ ነው። አሁን ዝም በል። ለምን ትጠይቅኛለሽ? አሁን ዝም በል። ህገ መንግስቱን እንዴት ማኒፑሌት እንደምታደርጊ ማስታወሻ ያዝና በተራ ታወራለህ። ግብረ ገብ እንኳን አትጠይቅኛለሽ። ማስታወሻ ያዝና በተራ ለምን ታስነብብኛለሽ እንዴ? መብቴ እኮ ነው። በእኔ ሰዓት ነው የሚቆጠረው። አሁን ጊዜን አትግደል። እንደዛ ከሆነ 5 ደቂቃሽ ወይ አልፏል። ግን ቀጥይ። ጊዜን አትግደል። አሁን ይኸውልህ የተከራከርነው ታስታውሱ እንደሆነ የሀረሪ ጉባኤ የመገንጠል ጥያቄ ብቻውን አይወስንም። ቢወስን 22 ወንበር እዛኛው ምክር ቤት ስላለ ውድቅ ያደርግበታል ውሳኔውን ብሎ ነበር። ውሸቱን ነው። አሁን እውነቱን አየነው። 14 ሆነው ገብታችኋል። 63% አማራ እንደ ሰው ሳይቆጠር ሀረሪ የሚባሉ 9 ሰዎች ከአንድ ጉባኤ ውስጥ 9 ሰው ከወሰነ ይገነጠላል። በቃ 86% ኦሮሞ አብሮ ይሄዳል፣ 63% አማራ አብሮ ይሄዳል። አያችሁ፣ የሀረሪ ጉባኤ ዋነኛው ስልጣን የስልጣኑ የክልሉ ልብ ማለት የሀረሪ ጉባኤ ነው። ሌላው እንትኑን ላሳያችሁ። ሌላው ሃይማኖትና መንግስት አንድ ነው። ሀረሪ ጉባኤ ላይ ሃይማኖት ሀረሪ ጉባኤ መጅሊስም ነው መንግስትም ነው። እኔ አይደለሁም ያልኩት። እዚሁ አንቀጽ 59 ላይ ሄደን አንቀጽ 59 1 እና 2ን ስናነበው ስልጣንና ተግባራቸው በተጨማሪ አንቀጽ 59 የሀረሪ ብሔረሰብ ቋንቋ፣ ባህል በሚመለከት ፖሊሲና ህግ ያወጣል። እዩት እንግዲህ አሁን የአንድ ብሔረሰብ ነው። የአንድ ብሔረሰብ ይሄው የሚሰራው ለአንድ ብሔረሰብ ነው። ሌላ ቦታ ብትፈልጉ የኦሮሞ ወይ የአማራ ብሔረሰብ የራሱን ቋንቋ ገለመሌ የሚል የለውም። የሀረሪ ብሔረሰብ ቋንቋ፣ ባህልና በሚመለከት ፖሊሲና ህግ ያወጣል ይላል። ሁለተኛ በክልል ውስጥ የሚገኙ የሀረሪ ብሔረሰብ ታሪክ፣ ባህል የሚያንጸባርቁ ቅርሶችን፣ የመቃብር ቦታዎች፣ የመስጊድና የአድባራት አጠባበቅን በሚመለከት መመሪያ ያወጣል። ዛት ሚንስ ሃይማኖታዊ ስራ ነው። መንግስትና ሃይማኖት አንድ ነው ሀረሪ ክልል ላይ። ይሄ 14ቱ ጉባኤ መጅሊስም ነው መንግስትም ነው። ሌላ እስቲ እዩ፣ በፌዴራል እዩ፣ የፌዴራል ህዝብ ተወካዮች ምክር ቤት ስለ ሃይማኖታዊ ጉዳይ ጣልቃ ይገባል? ሂዱ። አንድ ክልል ላይ ሃይማኖትና መንግስት የተጣመረበት አታገኙም። ከሀረሪ ክልል ውጪ ሀረሪ ብቻ ነው መንግስትና ሃይማኖት የተጣበቀበት። ሌላው ያነሳው የሀረሪ ጉባኤ ስለነሱ ብቻ ነው የሚወስነው፣ ስለ ብሔረሰቡ ብቻ ነው የሚወስነው ያለው አያችሁት አይደል? ውድቅ ሆኗል ማለት ነው። ስለ ኦሮሞም፣ ስለ አማራውም፣ ስለ ሌላው ብሔረሰብም ኢቭን አጠቃላይ የሀረሪ ክልል አጠቃላይ የክልሉ ነዋሪ ከ250 ሺህ በላይ ቢሆንም በጀቱ የሚመጣው የሚውለው ለአንድ ብሔረሰብ ነው። ይሄው ምክር ቤት ነው በጀት የሚያጸድቀው። ይሄው ምክር ቤት ቀጥሎ ደግሞ ምን ይላል? 14 ወንበር የተሰጣቸው ክልላቸው ስለሆነ ነው። ክልላቸው ስለሆነ ብቻ አይደለም፣ አማራውን እንዲረግጡት ኦሮሞውን ጭራሽ መሬት አልባ እውቅና አልባ እንዲያደርጉት ነው። ኦሮሞ ያለበት ያው ነው 22 ወንበር ያለበትን ደግሞ ላሳያችሁ። አንቀጽ 63 ላይ 62 ላይ ስንሄድ የክልሉ መስተዳድር 2 ጉባኤዎች አሉ ብያቸዋለሁ። አንደኛው ጉባኤ ላይ 22 ወንበር አለ፣ አንደኛው ጉባኤ ላይ 14 ወንበር አለ። 14 ወንበር ነው ዋነኛ ስልጣን የሚይዘው። አሁን የኢትዮጵያ ዋነኛ ስልጣን ፓርላማ ነው አይደለ? ልክ የፓርላማን ያህል ስልጣን ህግ ያወጣል። የፈለገውን የሚያደርገው የሀረሪ ጉባኤ ነው። በጀት ራሱ የሚያጸድቀው ያ ነው። ገዛ ምን ይሆናል? በፌዴሬሽን ይላችሁ የክልሉ መስተዳደር ምክር ቤት 22 ወንበር ያለው ስልጣን ልዩነቱን ይዩ። ይሄኛው ስራ የማስፈጸም የተላላኪነት ድርሻ እንጂ ሌላ ሚና የለውም። በፌዴራል መንግስት በክልሉ ምክር ቤትና በሀረሪ ጉባኤ የወጡትን ፖሊሲዎች፣ አዋጆችን፣ ደንቦችን፣ መመሪያዎችን መፈጸማቸውን ምንድነው ይከታተላል፣ ያረጋግጣል ይላል። የክልሉ መስተዳድር አካላት ስራን ይመራል፣ ያስተባብራል። ይሄኛው ምክር ቤት ጀስት ማጀብ ነው እንጂ ሁሉ ስራ የሚያልቀው ሀረሪ ብሔራዊ ጉባኤ ውስጥ ነው።
የሚያልቀው። ሌላው የክልሉን የመስተዳድር አባላት ስራን ይመራል ይላል። የክልሉ ማህበራዊ እድገት ኢኮኖሚያዊ ልማትን ማፋጠን የሚያስችሉ እቅዶች፣ ፕሮግራሞች ገለመሌ ምናምን። ዋናው ነገር ዳኞችን የመሾም ስልጣን ያለው ሀረሪ ጉባኤ ነው። ፕሬዝዳንት ራሱ ከሀረሪ ውጪ እንደማይሆን ታውቃላችሁ። የፕሬዝዳንቱ ኦሮሞ በምንም ቻንስ ሊሆን አይችልም ሀረር ላይ። ምክንያቱም ፕሬዝዳንቱ የሚጠቆመው ከሀረሪ ጉባኤ ውስጥ ስለሆነ ሀረሪ ጉባኤ ደግሞ 14 ወንበር አለው። 14ቱ ሙስሊም 14ቱም አንድ ብሔር አንድ ሃይማኖት ናቸው። የመገንጠል ጥያቄ ከ14ቱ 9ኙ ከወሰኑ ተግባራዊ ይሆናል። ሌላውን ነዋሪ እንኳን አያማክሩትም። ሌላው የመጨረሻው